ፍርሃት ወይም ስጋት እያስጨነቀህ ነው? ብቻህን አይደለህም። በጥቂት ደቂቃዎች ውስጥ ስሜትህን ለመቆጣጠርና አእምሮአዊ ሰላምን ለመመለስ ቀላልና ውጤታማ መንገዶችን ለመማር የሚያስችል ዘዴ ልንገርህ። ፍርሃት እና ጭንቀት ተፈጥሯዊ ስሜቶች ናቸው። ፍርሃት አካልህን ከአደጋ ለመጠበቅ የሚያስችል መንገድ ነው፣ ለምሳሌ ከእሳት እንደመሮጥ። ነገር ግን ስጋት አእምሮህ ሊከሰቱ በሚችሉ ነገሮች የሚጨነቅበት ጊዜ ነው። ለምሳሌ ትልቅ ታዳሚ ፊት ቀርቦ ማውራት ወይም የማያውቁት ማኅበራዊ ስብስብ ላይ መሳተፍ። ስጋት ለረጅም ጊዜ ሊቆይ ይችላል። ይህም መተኛት፣ መብላት ወይም በሕይወት መደሰትን አስቸጋሪ ያደርገዋል። ነገር ግን ለመቆጣጠር የሚያስችሉ መንገዶች አሉ። መጀመሪያ ስጋት የሚያስነሳውን ነገር መለየት። ከዛ ጻፈው። ሥራ ነው? ግንኙነቶች? እሱም ከለየህ እነዚያን አሉታዊ ሐሳቦች አስመልክተህ ለውጥ ማድረግ። አይሳካልኝም የሚለውን አደርገዋለሁ በማለት ራስህን ማሳመን። ምክንያቱም ሁሉም ነገር ጅማሮ አእምሮአችን ላይ ስለሆነ ሕይወታችንም የውሳኔዎቻችን ውጤት፣ የውሳኔዎቻችን ነጸብራቅ መሆኑን ማወቅ ያስፈልጋል። በተጨማሪም የሕይወት ዘይቤ ለውጦችን አትርሳ። የአካል እንቅስቃሴ ማድረግ፣ ጤናማ አመጋገብ እና ካፊን ምርቶችን መቀነስ። ትናንሽ እርምጃዎች ትልቅ ለውጥ ሊያስከትሉ ይችላሉ። ፍርሃትን ፊት ለፊት መጋፈጥ አስፈሪ ሊሆን ይችላል፣ ነገር ግን ዋጋ ሊከፈልለት ይገባል። ከትንሽ መጀመር። የማታውቀውን ሰው ስታገኝ ፈገግ በማለት ሰላምታ መስጠት እና ከዚያ እያልን ማሳደግ። አስታውስ፣ ይህን ብቻ ማድረግ አይጠበቅብህም። ከታማኝ ጓደኛ ወይም ቤተሰብ አባል ጋር ተወያይ፣ ምክንያቱም ሰው ለሰው መድኃኒቱ ስለሆነ። ጭንቀቱ በጣም ትልቅ ሆኖ ከተሰማህ የባለሙያ እርዳታ ፈልግ። ጭንቀት ሕይወትን ሊመራ አይገባም። እነዚህን መንገዶችን በመጠቀም ፍርሃትህን ማስተዳደር እና ትርጉም ያለው ሕይወት መኖር ትችላለህ። የመጀመሪያውን እርምጃ ለመውሰድ ዝግጁ ሆነህ ዛሬ ጀምር። ይህን ቪዲዮ ለሚያስፈልገው ሰው አካፍል። መረጋጋት እና ሰላምን አብረን እናሰራጭ።